ትናንትና ማታ በትግራይ ክልል የቀድሞ ርዕሰ መስተዳድር በአቶ አባይ ወልዱ ላይ በሰራሁት ቪዲዮ በጣም ብዙ መልእክቶች ተጽፎልኛል። በጣም ብዙ የሚገርም ሜሴጅ ነው። ሰው ድንግጥ ነው ያለው። ግን አንዳንድ ሰዎች ደግሞ ያው ከስንዴው መሀል እንክርዳድ አይጠፋም፣ እንደዚህ አይነት መልእክትም የጻፉ ሰዎች አሉ እና አዝናለሁ። ከሳቸው ይልቅ እናንተ በጣም ትልቅ ችግር ላይ ነው ያላችሁት። በጣም ትልቅ ችግር ላይ ነው ያላችሁት። እኔ ግን አንድ ነገር በአይምሮዬ ዝም ብሎ እየተመላለሰ አስቸገረኝ። እኔም ማስበው ህወሓት ውስጥ የሚሰሩ ሰዎች በፊት ስልጣን የነበራቸው ሰዎች ሀገር ሲሰርፉ እንደነበረ ምናምን የሚል ነው ታሪክ ነው ስሰማ የነበረው ላለፉት ዓመታት ማለት ነው። እማምነውም ይሄንን ነው። እንዴት እኚህ ሰውዬ የዘረፉት ንብረት የት ሄዶ ነው በዚህ ደረጃ ሊጎሳቆሉ ይቻላል የሚለውም ደግሞ አይምሮዬ ውስጥ በቃ በተደጋጋሚ ራሴ ስጠይቅ ቆየሁ። ለካ ኢቭን በችግር ውስጥም ሆነው ጥሩ ሰዎች አሉ። እሳቸው አልሰረቁም። ቢሰርቁ ኖሮ በነገራችን ላይ ማለት ነው በቦሌ አየር መንገድ ይሄኔ አሜሪካ ናቸው፣ ልክ ሌሎቹ እንዳደረጉት ማለት ነው። ይሄኔ ካናዳ ናቸው፣ ይሄኔ ጀርመን ናቸው። ውጭ ወጥቶ ዝንጥ ያለ ኑሮ ይኖሩ ነበር። እሳቸው እንዲህ ከሆኑ ልጆች ካሏቸው ልጆቻቸው ምን አይነት ኑሮ እየኖሩ ይሆን? ሚስት ባለቤት ኖሯቸው ከሆነ ዛሬ እንዴት ይሆኑ? እኔ አሁን ጥያቄ የምጠይቀው ይሄንን ነው። አሁንቱ ኖ ስለሳቸው ዲቴል ማወቅ ፈለጉ ጓጓው። እኛ በነገራችን ላይ ሌቦችን የምንደግፍ ሰዎች ነው። ለሌቦች እኮ በነገራችን ላይ ተሯሩጠን ነው የምንደግፈው። ስናለቅስ እንባችን ራሱ የሚወጣው ለሌቦች ነው፣ ለአጭበርባሪዎች ነው። እንደዚህ ላሉ ሰዎች ግን ማልቀስ አንችልም። ሰውስ እንዴት አይስረቅ ታዲያ? በሐቅነት የሰራ ሰው ቀን ሲከዳው እንደዚህ የሚሆን ከሆነ እንዴት ሰው ስልጣን ይዞ እንዴት ቅን ይሁን? በዛም በዚህም ብሎ መምታት ነው እንጂ እኔ ካየሁት ነገር ነው እንዲሁ ዝም ብዬ ካየሁት ከፎቶ በመነሳት ነው። እሳቸው ሰርቀው ቢሆን ኖሮ በሚሊዮን እንደሌሎቹ ህዋቶች አምታተው ቢሆን ኖሮ እዚህ አገር ውስጥ ባልኖሩ ነበር። ቢኖሩም ቢያንስ የሆነ ቪላ ውስጥ እናገኛቸው ነበር። የሆነ አይነት በጣም ሌክዠሪ የሆነ ህይወት ውስጥ እናገኛቸው ነበር። ተወዳዳሪ ባለሀብት ሆነው እናገኛቸው ነበር። ግን የለም፣ እሳቸው እዛ ነው ያሉት። ቤተክርስቲያን ደጃፍ ላይ ነው ያሉት። ጎዳና ተዳዳሪ ሆነው ነው ያሉት። ስለዚህ ዛሬ ነገ ሳይባል እኚህን ሰው ማገዝ ለራስም ነው። በቅንነት ማገልገል ቢያንስ በጊዜው ሀብት ባይኖራችሁ ራሱ ቀን በከፋ ሰዓት የሚደርስላችሁ ትውልድ አለ የሚል መልእክት ማስተላለፊያ ናቸው። ለራሳችን ስንል እኚህን ሰው ማገዝ መቻል አለብን። መቀለድ አያስፈልግም። ምናልባት እኔን ውደዱኝም ጥሉኝም አይ ዶንት ኬር። እኔ ራሴን ህይወት የተሰጠኝን እግዚአብሔር የፈቀደውን ኑሬ የሚሄድ ሰው ነኝ። ስለዚህ እኔ አሁን የማስተላልፈው መልእክት በዚህ እባካችሁ እኚህ ሰው ጋር ያላችሁ ሰዎች፣ አክሰሱ ያላችሁ ሰዎች እስቲ የሆነ ነገር አሳዩ። የት እንዳለው አድሬሳቸውን ንገሩን። በምን ሰዎች ኮሚኒኬት እንደሚያደርጓቸው አውጡና አሳዩ። በጣም ብዙ ሰው በነገራችን ላይ ዛሬ ሞባይል ይዟል። በጣም ብዙ ነገር በእጃችሁ ላይ አለ። ስለዚህ የእኚህን ሰውዬ ህይወት ታሪክ በደንብ እንድናቅ፣ ማንነታቸውን በደንብ እንድንረዳ ቢያንስ መንግስት ላይ ያሉ ሰዎችም አሁንም እንዲያግዟቸው፣ ባለሀብቶች እንዲያግዟቸው፣ የተሻለ ኑሮ መኖር እንዲችሉ፣ ታሪካችንን ማስተካከል እንድንችል እንደ ማህበረሰብ ያሉበትን ቦታ ጠቁሙ። ሰዎች ያወሩባቸው፣ ስለነሱ ቻሌንጆች ይጀመሩ፣ እናግዛቸው። በመደጋገፍ ችግር የለውም። ከእያንዳንዱ ቤት በነገራችን ላይ ማለት ነው 10 ሳንቲም ቢሰባሰብ የእሳቸውን ህይወት እስከመጨረሻው ድረስ መቀየር ይችላል። ኢትዮጵያ ውስጥ በመስረቅ ብቻ ህይወት እንደሚለወጥ የሚያስብ ሰው አለ። ለሱ ትምህርት እናስተላልፍ። ለማንኛውም ስላዳመጣችሁኝ አመሰግናለሁ።